በደንብ አዳምጡ። እግዚአብሔር ተደጋጋሚ ይናገራል። እግዚአብሔር ተደጋጋሚ ይናገራል። እኔ እምነት በጣም መልእክት ይመጣል ይጠብቃለሁ። አሁንም መልእክት የሚመጡ ሰዎች እንደኔ መልእክት የደረሰላችሁ ሰዎች አሁን እውነት ላይ እላችኋለሁ፣ አሁንም ቢሆን በተስፋ ጠብቁ፣ እግዚአብሔር ይደርሳችኋል። አሜን። እስኪ የገባው ሰው ካለ አሜን ይበል። አሜን። ምክንያቱም ለምን እኛ ያለ ማመን ብዙ ችግር ያመጣል፣ ከእግዚአብሔር ጋርም ያጋጨናል። ግን ከዛ በፊት ምንድነው የተነገረውን ትንቢት በተስፋ መጠበቅ ነው። ጌታ ይባረክ። አሜን። 2007 እስከ 2006 በጣም ስለ ልቅስ ያለቅስ ነበርና በጣም አለቅሳለሁ፣ እሷም ታለቅሳለች። ብዙ ጓደኞች የሰው ጓደኛም የኔ ጓደኛም ነበሩ። በጣም በቃ ተስፋ የሚቆርጥ ቃላት ያወራሉ። እኔ ግን እንዲህ አልኩት፣ የጠራኝ እግዚአብሔር እሱ የታመነ ነው። አሜን። በልጅ ምክንያት ትዳር አልፈታም። አሜን። እውነቴን ነው የሚለው። ይኸው የቆምኩት መድረክ ፊት ነው የሚለው። ይኸው በእግዚአብሔር ፊት ቁሜ ነው የሚለው። ምክንያቱም የሚያወሩት አንዳንዶች የሚያወሩት የሚጠግን ቃል ይሰጣሉ፣ አንዳንዶች ተስፋ የሚያቆርጥ ቃል ይሰጣሉ። ይህን ይዤ ለእሷ ቢያወራ ሌላ ነገር ነው፣ ትዳር ማፍረስ ነው የሚሆንብኝ። እግዚአብሔር በነገር ሁሉ መልካም ነው። አሜን። ከዛ በኋላ በተስፋ እየጠበቅኩት ቤተክርስቲያናችን ፕሮግራም አዘጋጀ። 2016 ብዙ ማላወራ 2016 ፕሮግራም ተዘጋጀ። የእግዚአብሔር ሰው መጣ፣ እዚች እንደቆመ እንግዲህ የመልእክት መጀመሪያው በእኔ ላይ ነው የጀመረው። አሜን። እስኪ ከገባ አሜን በለው። አሜን። እውነቴን ነው የሚለው። እኔ ከዓርብ እስከ ሐሙስ መሪዎች ጋር ዳስ ሲሰራ እዛች የሆነች ዛፍ አለች፣ ወንበር አስቀምጬ እናንተ ሆይ ቲቸር ናት ያለ እዚህ ውስጥ ክብር ለጌታ ይሁን። ቲቸር ናት የኔ ቦታ እቺ ናት፣ እዚች ላይ ነው እግዚአብሔር እኔ የሚያገኘው አልኩት። በጣም የሚገርም ነው። እንደ ቀልድ ተናገርኩት። በፕሮግራሙ ቅዳሜ ቀን ወሯ እቺ ናት። ተሳቻለሁ መሪዎች። ቅዳሜ ቀን ልክ በዚህ ሰዓት ቁጭ ብያለሁ። ፎቶ ወንበር አስቀምጬ መጽሐፍ ቅዱስ ይዤ ያነበብኩት የእግዚአብሔር ሰው ያገለገለ ሚስቱ መምህር ጋር የተያዘች አለ። እንግዲህ መምህር ጋር የተያዘች የኔ ባለቤት እንደሆነ ከዛ በፊት መልእክቱ ልክ ሲመጣ የነዘረኝ ነው። ልክ ማብራት ሶን ሲይዝ እንዴት እንደሚነዘር ክብር ለጌታ ይሁን። አሜን። መልእክት ሲመጣ ቆም ብላችሁ የራሳቸውንና የራሳቸውን ያልሆናችሁን ላይታችሁ ተቀበሉ። እዚህ ጉባኤ ውስጥ ብዙ ሰዎች አሉ። ባለቤቴ መሰለች ናት፣ መስረት ናት የምትባለውና ታምራት ይባላል። አሁን ታምራት ሲባል ብዙ ጉባኤ ውስጥ ብዙ ታምራቶች አሉ። አልነሳም አልኩት። የነዘረኝ መጣ። ከኋላ ሰዎች ምን ይላሉ? ታምራት ተነስተን ይስላል። እኔ በሰው ግፍት አልነሳም አልኩት እና ቆምኩት። አሁን ቁጭ አልኩት። አሁንም ቀጥታ የና እዛ ቁጭ ያልከው ተነሳለ። እቺን ሱፍ ነው የለበስኩት። ሃሌሉያ! ኢየሱስ የዘላለም ጌታ ነው። ከዛ በኋላ መጣውና እዚህ ሲቆም ስለ ትዳር ሁኔታ፣ ስለ ልጅ ማልቀስ፣ ብዙ ነገር የእግዚአብሔር ሰው ፈትፍቶ አገለገለ። አሜን። የኔን ውሃ ስጡኝ ጸልዬ እሰጣለሁ። አሁን ይሄን ውሃ ወስደህ ለባለቤቴ ትሰጣለህ፣ ትጠጣለች። ለዛሬ ዓመት ወንድ ልጅ ትወልዳለህ አለ። ከዛ በኋላ ያን ውሃ ለኔ ጸልዮ ሰጣኝ። እኔ ውሃውን ወስጄ ለሷ ሰጣኝ፣ ጠጣች። አንቺ መሰለች አብረን የእግዚአብሔር ሰው እንዲያገልግሏል ይሄን ውሃ ጠጪ ልጅ ትወልጃለሽ ተብለናል። ኖ እሺ በቃ በቃ እንደው እሺ አለችና ጠጣች። ውሃ ጠጣ። ይኸው በእግዚአብሔር ፊት ነው የሚለው፣ በጌታ ፊት ነው የሚለው። ሳምንት ሳይቆይ ውሃ ጠጣ። ሳምንት ከቆየች በኋላ ወደ ውስጥ ሌላ ነገር ተፈጠረ። ሃሌሉያ!
ሲፈጠር የሆነም ሂሜ ምናምን መጣ። የሆነ ያተለየ ነገር ጠየቀች። እርጎ ምናምን አለች። አሁን የነበት ከብት የለም እርጎ ከየት ነው ማመጣ አልኩትና አንዲት ጋር ሄድኩት። በጣም ወሳውን ጉባኤ ውስጥ ትኖራለችና ታደለች ነው የምትባለውና እሷ ጋር እርጎ ለመጠየቅ ሄድኩት። ታዱ የኔ ባለቤት እንዲህ ብላለች ብዬ ነገርኳት። ምን ያስባል አላውኩትም። በቃ ምግብ ስትበላ በቃ ያስመልሳት ያስታውቃታል። የወንድ አምላክ አለች። ሴት ምን ሆነች ነው አለች። ምን ሆነች ነው አልኩት። ሃሌሉያ ለካ ውስጥ ሌላ ነገር ተፈጥሯል። አላወቅኩትም። ክብር ለጌታ ይሁን። ለወደደን ለኢየሱስ ክብር ይገባዋል። ማዳኑ ለኢየሱስ። አንተ ተነሳችና ሻቦና ለቁጭ ለተናት መጠራችና ታምራና አለች። ያንተ ባለቤት እኮ እንዲሆናለች በኢየሱስ እኔ አላምንም አልኩት። ልጁን ወስጄ እሷን ወስጄ አስመርምሬ እስከማይ ድረስ በፍጹም አልኩትና በቃ ትግል ያስኩት ከጌታ ጋር። ከዛ ወሰድኩት አስመረመርኳት። ዶክተሩ ናና እያለ ወንድ ልጅ ትወልዳለህ አለ። ሃሌሉያ። ያው ወገኖቼ ለኔ የደረሰኝ ጌታ ለእናንተ ይድረስ። ወንድ ልጅ ያሳቀበኝ እግዚአብሔር ለኔ የደረሰው እግዚአብሔር ለእናንተ ይድረስ። ኢሜኑ ተቀበሉ። እግዚአብሔር በድል ያሻገረናል። አሜን። ኢየሱስ ጌታ ነው። ለጌታ ለኢየሱስ ከዚህ በላይ ክብር ይሁን። በጣም የሚገርም ምስክርነት ነው። ለማመን አይከብድም። በጣም ይከብዳል። እውነት ነው የምለው እና በ2007 ነው ትዳር ዓለም ውስጥ የገባችው። 2007 ማለት 9 ዓመት ቆይታችሁ ማለት ነው። 2007 ማለት 6 ዓመት ነው። እስከ 2006 9 ዓመት። እግዚአብሔር በ9ኛ ዓመት ላይ ነው መጥቶ ተናገረው። 2007 እነሱ በትዳር ዓለም ውስጥ ነበሩ። እስከ 2015 ልጅ የለውም። 2016 በዚህ ሰዓት ነው ያልኩ። መጋቢት በዚህ ሰዓት እዚህ ቤት ኮንፈረንስ ነበረ። እሱ ሲናገር ቅድም ሰምታችኋልና ሐሳቡን ለመደገም ሳይሆን መልእክቱን ለእናንተ ግልጽ ለማድረግ ብዬ ነው። እና 2016 እግዚአብሔር በአደባባይ እንግዲህ አንታውቅም። ይኸው እሱ የተናገረ ነው። ስሙን አላውቅም፣ ማንነቱን አላውቅም። ሲጀመር በዛን ሰዓት እግዚአብሔር ከነስሙ ጠርቶ እምቢ ሲል ከነ አባቱ ስም አይደል አባቱ ስም ጭምር ነው ጠርቶ የተናገረው። ከጠራ በኋላ ከልጅ ጋር የተያዘ ከፍተኛ ኬዝ እንዳለ ሚስቱ ማካ እንደሆነች እግዚአብሔር ተናገረ። ይሄ ከሰው ከየሆነ ሰፈር የመጣ መረጃ ቢሆንም አይወለድም። መልእክቱ ላይ ማወቅ ያለባችሁ ነገር። ስለዚህ 16 እግዚአብሔር ተናገረ። ምን ብሎ ወንድ ልጅ ብሎ ተናገረ። የማይዋሽ አምላክ አቤት አቤት አቤት። ኢየሱስ ከዚህ በላይ ክብር ይሁን። ጩኸት! ኧረ ለኢየሱስ ከዚህ በላይ ክብር ይሁን፣ እልልታ ይሁን፣ ጩኸት ይሁን። ይሄ ሰው የልጅ አባት ይሆናል ብሎ ያሰበ ሰው የለም። ትዳር ይፈርሳል፣ እንዲህ ይሆናል፣ በቃ ከዚህ በኋላ ተስፋ የለውም፣ ከዚህ በኋላ ይሄ ሰው በቃ መጨረሻው የት ነው ብሎ ብዙ ያወሩ ሰዎች አሉ። የእነዚህ አፍቃሪን እግዚአብሔር ዜሮ አድርጎ እጅን በአፍ የሚያጭን ታምራት ካቦድ ክብሩ ተመለሰ። አሜን በሉ። በጌታ ክብሩ ተመለሰ። የተወሰነ በረከት ተመለሰ። የተወሰነ ሰላም ተመለሰ። የተወሰነ ልጅ ተመለሰ። በጣም ከባድ መልእክት ያለው ስም ነው። እግዚአብሔር ይባርካችሁ። ይሄን ጻን ጸልያለሁ። እግዚአብሔር ሆይ በሞገስ ይደግ። ከዚህ በኋላ በጤንነቱ ላይ የሚዋጋ ክፉ መናፍስ ይመታ። በአየር ውስጥ የሚዋጋ መንፈስ ይመታ። ቤታችሁ ትዳራችሁ ይባረክ። ስለ ሰማኝ አመሰግናለሁ። በጌታ በኢየሱስ ስም ተባርኩ። በምስጋና ወደ ቤታችሁ ሂዱ። ለጌታ ለኢየሱስ ክብር እናመጣለን። ሃሌሉያ።